እውነት እግር ኳስ አሁንም የድሆች ጨዋታ ነው ወይስ የቢሊዮነሮች የቁማር ጠረጴዛ? እግር ኳስ የድሆች ጨዋታ ነው ይባላል። ነገር ግን በየ4 ዓመቱ የሚካሄደው የዓለም ዋንጫ ከጀርባው የቢሊዮን ዶላሮች ቁማር፣ የሀገራት መክሰርና የማይታዩ እጆች ሴራ ያለበት ትልቅ የዓለማችን የቢዝነስ መድረክ መሆኑን ያውቃሉ? ብዙዎች የዓለም ዋንጫን ማስተናገድ ለአንድ ሀገር ትልቅ ክብር፣ የቱሪዝም ልዕቀት እና የኢኮኖሚ እድገት የሚያመጣ ወርቃማ ዕድል ይመስላቸዋል። እውነታው ግን ከዚህ ፍጹም የራቀ ነው። ዛሬ ዲጂታል አሻራችንን የምናሳርፈው ስፖርታዊ ጨዋታውን ትተን ከስታዲየሞቹ በስተጀርባ ባለው የቢሊዮን ዶላር ማፊያዊ ቀመር ላይ ይሆናል። አንድ ሀገር የዓለም ዋንጫን ላስተናግድ ብሎ ሲያመለክት ፊፋ በጠረጴዛው ላይ የሚያስቀምጣቸው ቅድመ ሁኔታዎች አስገራሚ ናቸው። ፊፋ ለአስተናጋጅ ሀገራቱ የሚሰጠው ዝርዝር እግር ኳስን ለማሳደግ ሳይሆን የራሱን ጥቅም ለማረጋገጥ ነው። አንደኛውና ዋናው ሕግ በዓለም ዋንጫው ወቅት ከሚደረጉ ማንኛውም አይነት የንግድ እንቅስቃሴዎች፣ የቲኬት ሽያጮችና የስፖንሰር ሽፕ ገቢዎች ላይ አስተናጋጇ ሀገር አንድም ሳንቲም ወይም ቀረጥ መክፈል አትችልም። አዎ በትክክል ሰምተዋል። ፊፋ ቢሊዮኖችን ሲያጋብስ፣ ሀገሪቱ ግን በነፃ የጉልበትና የሀብት አቅራቢነት ብቻ ትገደዳለች። ይህ ብቻ አይደለም። ፊፋ ቢያንስ 10 እስከ 12 የሚሆኑ ዓለም አቀፍ ደረጃቸውን የጠበቁ ስቴዲየሞችን እንድትገነባ ያስገድዳል። እነዚህ ስቴዲየሞች ውድድሩ ካለቀ በኋላ ምን እንደሚሆኑ ግን ፊፋ አይመለከተውም። ውድ ተመልካቾቻችን ታሪኩን ወደ ኋላ መለስ ብለን ልንቃኝ ነውና ከኛ ጋር ይቆዩ። በ2010 እንደ አውሮፓውያን አቆጣጠር ደቡብ አፍሪካ የዓለም ዋንጫን ስታስተናግድ አፍሪካውያን በሙሉ በደስታ ጨፍረዋል። ነገር ግን ከውድድሩ በኋላ ምን ተፈጠረ? ደቡብ አፍሪካ ለስቴዲየም ግንባታና ለመሰረተ ልማት ከ4 ቢሊዮን ዶላር በላይ አውጥታለች። ዛሬ ግን እነዚህ ስቴዲየሞች ነጭ ዝሆኖች ወይም ዋይት ኤሌፋንትስ ተብለው ይጠራሉ። ለምሳሌ በኬፕታውን የተገነባው ግዙፉ ስቴዲየም በአሁኑ ሰዓት በየዓመቱ ለጥገና ብቻ በሚሊዮን የሚቆጠር ዶላር ከህዝብ ቀረጥ እየበላ ይገኛል። ምንም አይነት ገቢ ግን አያስገኝም። ከዚህ የባሰ ሌላ ትኩሳት ደግሞ ላስታውሳችሁ። ብራዚል 2014 ምን አጋጠማት? የብራዚል ህዝብ ትምህርት ቤትና ሆስፒታል እንጂ ስቴዲየም አያስፈልገንም እያለ በየጎዳናዎች ላይ ደሙን አፍሷል፣ አጥንቱን ከስክሷል። ብራዚል በአማዞን ጫካ መሃል በሚገኘው ማኑስ ከተማ ላይ በ300 ሚሊዮን ዶላር እጅግ ዘመናዊ ስቴዲየም ገነባች። ያ ስቴዲየም ያገለገለው ለ4 ጨዋታዎች ብቻ ነበር። ዛሬ ያ ስቴዲየም ለምን እንደሚያገለግል ያውቃሉ? ለከተማው አውቶቡሶች ማቆሚያነት 300 ሚሊዮን ዶላር ለአውቶቡስ ማቆሚያ። ይህ ሁሉ ተደምሮ ግን በ2022 በተካሄደው የኳታሩ ዓለም ዋንጫ ጋር ሲነጻጸር የልጆች ጨዋታ ነው። ኳታር ለዓለም ዋንጫው ዝግጅት ብቻ ያወጣችው ገንዘብ በሰው ልጅ ታሪክ ታይቶ የማይታወቅ ነው። 220 ቢሊዮን ዶላር። ከተማዎችን ከባዶ መሬት ላይ ገንብታለች፣ ሜትሮ ዘርግታለች፣ 7 አዳዲስ ስቴዲየሞችን አቁማለች። ግን ጥቅሙ ምን ነበር? በውድድሩ ማጠቃለያ ላይ ፊፋ 7.5 ቢሊዮን ዶላር የተጣራ ትርፍ ሰብስቦ ወደ ስዊዘርላንድ ካዝናው ሲበር፣ ኳታር በቀጥታ ከውድድሩ ያገኘችው ገቢ ግን ከ4.7 ቢሊዮን ዶላር አይበልጥም። ይህም ማለት በቀጥታ የቢዝነስ ስሌት ኳታር ከ215 ቢሊዮን ዶላር በላይ ከስራለች ማለት ነው። ኳታር ይህንን ያደረገችው በገንዘብ ለማትረፍ ሳይሆን ስሟን በዓለም መድረክ ላይ ለመገንባት ወይም ስፖርትስ ዋሽንግ ለሚባለው የፖለቲካ ቁማር ነበር። በመጨረሻም ጨዋታው ሲያልቅ ኮከቦቹ ዋንጫውን ይዘው ወደ ሀገራቸው ይመለሳሉ። ተመልካችም በደስታ ስሜት ወደ ዕለታዊ ህይወቱ ይጓዛል። ነገር ግን ከዓለም ዋንጫው ጀርባ አስተናጋጅ ሀገራቱ ለሚቀጥሉት አስርታት የሚከፍሉት የቢሊዮን ዶላር ዕዳ እና ለአንድ ወር ክብር ሲባል የፈረሱ የሰዎች ህይወት እንደ ትልቅ ጠባሳ ይቀራል። ለዚህ ነው የዓለም ዋንጫን የስፖርት በዓል ሳይሆን በሀገራት ስሜት ላይ የሚነገድ የቢሊዮን ዶላር ማፊያዊ ቀመር የሚሉት። እውነት እግር ኳስ አሁንም የድሆች ጨዋታ ነው ወይስ የቢሊዮነሮች የቁማር ጠረጴዛ? ምርጫውን ለእናንተ ትቼዋለሁ። ይህ ዲጂታል አሻራ ነው። ውስብስብ የሆኑ የዓለማችን የቢዝነስ የቴክኖሎጂና የታሪክ ሚስጥሮች በጥልቀት የምንተነትንበት መድረክ። ይዘቱን ከወደዱት ላይክ እና ሳብስክራይብ በማድረግ የቤተሰባችን አባል መሆኑን አይርሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም።